ሰላም እንዴት ናችሁ? ዛሬ ደግሞ በአንድ የስላብ አይነት እንመለሳለን። ይህም የስላብ አይነት ቮይድ ስላብ ይባላል። ላስት ታይም አይታችሁት ሆነ ሶሊድ ስላብ ስለሚለው በደንብ አውርተናል። ጀስት ኢትዝ የፖይንት ኦፍ ዲስክሪፕሽን ነው ስናወራ የነበረ። ዲቴል አናሊሲስ እና ዲዛይን ፓርትን አይጨምርም። ስላቦች ምንድን ናቸው፣ ምን አይነት ባህሪ ያላቸው የሚለው ነው ስናይ የነበረ። አሁን ደግሞ ቮይድ ስላብ የሚባለው ስላብ ምን አይነት ስላብ ነው፣ ምን አይነት ባህሪ ያለው፣ እንዴት ይሰራል ስለሚለው ደግሞ የተወሰነ እናያለን ማለት ነው። ቮይድ ስላብ ፓርት ኦፍ ስላብ እንደማንኛውም ስላብ የሚመጡትን ዴድ እና ላይቭ ሎዶች ስፔሻሊ የሚሸከም የስላብ አይነት ነው። ቮይድ የሚለውን ስያሜ ያመጣው ወይም ሶሊድ ስላብ በተለየ ቮይድ ስላብ የተባለበት ዋናው ሪዝን ግን ክሪቲካሊ ሎድ የማያርፍበትን ቦታ አርማታ ውጭ ባዶ እንዲሆን የምንሰራበት ዘዴ ስለሆነ ነው ማለት ነው። which is structurally fail ሳያደር ወይንም ስትራክቸራል ስቴቢሊቲውን ሉዝ ሳያደርግ ጥንካሬውን ሳያጣ የስላብነት ባህሪውን ሳያጣ ምንም አይነት ሎድ ቢመጣ ያሉት ሬዚስት የሚያደርግበት ኢነርጂውን ሳያጣ ግን ኒውትራል የሆኑ ኤሪያዎች ላይ ወይንም ያን ያህል ሎድ ሴንስ የማያደርግባቸው ቦታዎች ላይ አርማታ የምናደርግ በአርማታው ቦታ ሌላ ኤለመንት ተክተን ያን ቦታ ባዶ እንዲሆን ወይንም ቮይድ እንዲሆን የምናደርግበት ሲስተም ነው ማለት ነው። ሚንስ ሆሎ መፍጠር ነው እንጂ ስላብነቱን ሉዝ አያደርግም። ይህ ዘዴ ቮይድ ስላብ ሲስተም ይባላል። ሶ ቮይድ ስላብ ሲስተም ዋናው ታርጌቱ ለአርማታ የሚወጣውን የኮንክሪት መጠን በ30% ሚኒማይዝ ማድረግ የመጀመሪያው ታርጌቱ ያን ሚኒማይዝ ማድረግ ወይንም በጣም አላስፈላጊ የሆነ ቦታ ላይ አርማታውን ትተን ሌላ ኤለመንት ተጠቅመን የኮንክሪት ዌስቴጅ እንበለው ወይንም ዌስቴጅ አይደለም ባይ ሶሊድ ስላብ ላይ ዌስቴጅ አይሆንም። ቮይድ ሲሆን ነው ዌስቴጅ የሚሆነውና ለቮይድ ስላብ ስንጠቀም ያንን አርማታ ሚኒማይዝ በ30% 50% ሚኒማይዝ ማድረግ ነው ትልቁ አላማው። ሶ ምን አይነት ስላብ ይፈጠራል? ላይት ዌት የሆነ ስላብ እንዲፈጠር። ላይት ዌት የሆነ ስላብ ማለት ደግሞ ሰልፍ ሎዱ ሚኒማይዝ ተደረገለት ስላብ መፍጠር ነው። እዚህ ላይ ቮይድ ስላብ ስንልን ከሶሊድ ስላብ የሚለየው አንዱ ምንድነው? ሶሊድ ስላቦች ሁለት ባህሪ ያላቸው ሁለት አይነት ናቸው ብለናል። ኖት ባህሪ ሁለት አይነት ናቸው፣ ዋን ዌይ እና ቱ ዌይ ናቸው። ቮይድ ስላቦች በኤኒሚስ ቱ ዌይ ስላብ ናቸው። ባይ አክሲያል ወይንም ሎድን በኤክስ እና በዋይ ዳይሬክሽን ዲስትሪቢዩት የሚያደርጉ ናቸው። ምክንያቱም ሴንተራቸው አካባቢ ወይንም ሎድ በጣም አይበዛም የምንልበት ወይንም ሞመንት ዜሮ ነው የምንለው አካባቢ ስትረስ ፍሪ ነው የምንለው ኤሪያ ላይ ያለውን የአርማታ መጠን ስለምናነሳው እዚህ ላይ ግዴታ ያለችው ሎድ በሁለቱም አቅጣጫ ቱ ዘ ፖይንት ዲስትሪቢዩት ማድረግ ስላለባት ያለው የሎድ ዲስትሪቢዩሽን ሲስተም ባያክሲያል ወይንም በሁለቱም ዌይ ቱ ዌይ ስላብ ነው የሚሆነው። የስላባችን አይነት ቱ ዌይ ነው እንጂ ዋን ዌይ ስላብ አይሆንም ማለት ነው። ዘን ቮይድ ስላቦች እንዴት ነው ስትራክቸሩን ሴፍ የሚያደርጉት? የመጀመሪያው ፖይንታችን የሚሆነው ምክንያቱም አርማታውን አንስተነዋል። ሶ ኢፍ አርማታው ተነሳ እዛ ውስጥ ምንድነው መጀመሪያ ፓርት ኢንሰርት የምናደርገው ሪፕሌስ የምናደርገው ብንል ሪፕሌስ የሚሆኑት ፕላስቲክ ኤለመንቶች ሊሆኑ ይችላሉ፣ ችፑዶች ሊሆኑ ይችላሉ። ኤኒዌይስ ላይት ዌትድ ስትራክቸርስ ወይንም ያን ያህል ማስ የሌላቸው ግን ስፔስ ሚይዙ አሁን እንደ ባሎን አይነት ስፔስ መያዝ የሚችሉ መሆን አለባቸው። ቮይድ ይሁን ስንል ጀስት ኦፕን ኢት ሃቭ ሳም ኤለመንት በት ዛት ኤለመንት ዳዝንት ሃቭ ኤኒ ዌይት ነው ወይንም ላይት ዌይትድ ነው፣ በጣም ክብደት የሌለው መሆን አለበት። ቢኮዝ አወር ቤዚክ ታርጌት ቮይድ ስላብ ለምን ለምንድን ነው ቮይድ ስላብ የሚለው ሀሳብ ማምጣት የጀመረው ሲባል አንደኛው ሰልፍ ዌይትን ሚኒማይዝ ማድረግ ነው አንዱ አላማው። ሁለተኛው አላማው ደግሞ ሂሳብን ሚኒማይዝ ማድረግ ነው። ለምን አርማታ ሲሆን የምናወጣው የአርማታን መጠን በሌላ ሊስት ኦስት በሆነ ማቴሪያል ሪፕሌስ ማድረግበት ስትሬንዙን ሳንነካ ወይንም ስትራክቸሩን ሴፍ እንደሆነ የሚለው ደግሞ እንደተጠበቀ ሆኖ ማለት ነው። ሶ ለዛም ነው የትኛው ቦታ ላይ ነው ሂደን ኦፍ የምናደርገው ወይንም አርማታውን የምናወጣው ስትራክቸራሊ ኒውትራል አክሲስ ላይ ነው የምናወጣው። ዘ ቮይድ ፎርም አር ፕሌስድ ኢን ዘ ኒውትራል አክሲስ ነው ወይንም ዘ ሚድል ኦፍ ዘ ስላብ የስላቡ መሀል ላይ ሞመንት ዜሮ የሚሆንበት ቦታ ላይ። በሌላ አማርኛ ላስረዳችሁ። እንደው ስላብ ሲሰራ ሜሽ ስንደረደር አስተውላችሁት ሆነ ብረት
ኤል/3 ድረስ ነው ዳብል የምናረገው አይደል እንዴ? ቢሙ ተነስተን ሌንዝ/3 ድረስ ዳብል ይሆናል ብረት በሌፍትም በራይትም ሳይድ በአራቱም ሳይድ። ወደ መሀል ስንሄድ ብረት አንደረድር። እውነት ሐሰት? ሪያሊቲ አይደል? አብዛኛውን አንደረድር ሚኒሲስ ቦቶም ሬንፎርስመንት ብቻ ነው የምንጠቀመው። ቶፕ ሬንፎርስመንት ብዙ ጊዜ አንጠቀምም፣ ብዙውን ጊዜ ማለት ነው። ብንጠቀም ደግሞ በጣም ስፔሲን አስፍተን ዋይ ቢኮዝ እዛ ኤሪያ ላይ ሚድል ኦፍ ዘ ስላብ ላይ ብዙ ጊዜ ሎድ ሞመንት ዜሮ እየሆነ ስለሚሄድ ስትረሱ እዛ ያን ያህል አይደለም። ቢኮዝ ስላብ ባይ ኢትስ ኔቸር ሎድ ትራንስፈር ነው የሚያደርገው። ሎድ ትራንስፈር የሚያደርግ ከሆነ ራሱ ከሚይዘው ሎድ በላይ ወደ ማን የሚወስደው ነው የሚበልጠው? ወደ ቢም የሚሄደው ነው የሚበልጠው። ዩ ሲ ሎድ ኢሚዲየትሊ ነው ሴንተር ኦፍ ማስ ላይ ያርፋል። ኢሚዲየትሊ ወደ ቢም ነው ትራንስፈር የሚያደርገው በሶሊድ ስላብ። ሶ ዛት ትራንስፈር ስለሆነ የሚያደርገው እዛ ላይ ያለው ሎድ ዜሮ እየሆነ ነው የሚሄደው። ወደ ማነው ሎዱ እየበዛ የሚሄደው? ስትረስ ወደ ቢም ነው። በአራቱም ሳይድ ወደ ቢም ነው የሚበዛ። ፎር ዛት ማተር ቢም ላይ ምን እናደርጋለን? እና ቶፕ ሬንፎርስመንት እንጠቀማለን። ስለዚህ ቮይድ ስላብንም ስንሰራ ቮይድ የምናረገው ፓርት የትኛው ነው ማለት ነው? ኒውትራሊ ያለበት ኤሪያ ላይ ወይንም ሴንተር ኦፍ ማሶቹ ላይ ሴንተር ሚድል ኦፍ ስላብ ላይ ብዙ ጊዜ ስትረስ ሎድ ስለማይበዛ ወይም ያለው ስትረስ ሎድ ቶሎ ዲስትሪቢዩት ስለሚያደርግ ስለማይበዛ አይደለም ቶሎ ስለሚበተን ያ ቦታ ነፃ እየሆነ ስለሚመጣ ያንን ቦታ በቮይድ ስላብ ወይንም ውስጣቸው ፕላስቲክ ባሎን ኤኒ እንደዚህ ቶሎ የማይፈነዱ ነው ውስጣቸው አየር ብቻ የያዙ ስትሮንግ ነው። ለምን? በላይ አርማታ ስለምናለብሳቸው ስለምንሸፍናቸው ቶሎ የማይፈነዱ ኤሌመንቶችን ብንጠቀም እዛ ላይ ያለውን የአርማታ መጠን እንቀንሰዋለን። ኤንድ ሰልፍ ዌት ሚኒማይዝ እናደርጋለን። ምን አይነት ስትራክቸር እንፈጥራለን? ላይት ዌት የሆነ ስትራክቸር እንፈጥራለን ማለት ነው። ሶ እሱ ነው ፕሌስ የምናረቅበት ቦታ ሚድል ኦፍ ዘ ስላብ ነው ማለት ነው። ለምን እዛ ላይ ኦንሪት ያን ያህል ሲግኒፊካንት አድቫንቴጅ የለውም። ሶ ዛት ይህን ስንጠቀም የሬንፎርስመንት ምን ይሆናል ብትሉ እንደዚህ አይነት ሲቹዌሽን ላይ ባይ ኤኒ ሚንስ ስቲፍነስን ዴቨሎፕ የሚያደርግ ሬንፎርስመንት ቶፕ ባርም ቦቶም ባርም እንጠቀማለን። ያ ማለት ባሉኑን ስናስገባ ባሉኑ ስር ቦቶም ባር አለን፣ ባሉኑ ላይም ቶፕ ባር አለን። በት እዚህ ላይ መውሰድ ያለባቸው የምንጠቀማቸው ባሮች ወይም ሬንፎርስመንቶች ያን ያህል ስትሬን ማተር አይደሉም። ስቲፍነስ ነው ዴቨሎፕ እንዲያደርጉ የሚፈለጉ። እሱ ባለ 8 መጠቀም እንችላለን፣ ባለ 6 መጠቀም እንችላለን። ይሄ ወሂደን ባለ 14 ባለ 20 እንጠቀም። ሲጀመር ቮይድ ስላብ እንደ ሶሊድ ስላብ ስትራክቸራል ስላብ አይደለም ማለት ቮይድ እና ሶሊድ ስላብ በተመሳሳይ ሁኔታ ስትራክቸራል ስላብ አይደሉም። ዚያር ሎድ ትራንስፈሪንግ ስላብ ናቸው። ወደ ፍላት ስላብ ስንሄድ ነው ስትራክቸራል ስላብ ስለሚሆኑ ሬንፎርስመንታችንም የተጠና አናላይዝድ የሆነ ዲያሜትሩም ጀስት እያደገ ሊሄድ የሚችለው ላስት ታይም ብያቸዋለሁ። ብረት ስላወፈርን ስፔሲን ስላጠበብን አርማታ ስላወፈርን ስትራክቸር ስቴብል ወይም ስትሮንግ አይሆንም። ኤቭሪቲንግ ሹድ ቢ ፕሮፖርሽናል ነው መሆን ያለበት። ሶ ስላባችን ሎድ ትራንስፈር የሚያደርግ ስላብ ሆነ እዛ ላይ የምንጠቀመው ሜሽ ቴምፕሬቸር እና ኤክስፓንሽን ሬዚስታንስ ብቻ ነው የሚሆነው። ፎር ዛት ማተር ቮይድ ስላብ ላይ ዊ ዩዝ ሬንፎርስመንት ብረት እንወስዳለን። የምንወስደው ብረት እና ስቲፍነስን ዴቨሎፕ እንዳደረግ ከላይም እታችን ሳሟ ትናንሽ ባለ 8 እና በጣም ወረስት ሆነ ባለ 10 ባለ 6 እና ባለ 8 ኢዝ ኢናፍ። እነሱን ሬንፎርስመንት ነው የምንወስደው። ዘን ቮይድ ስለመጠቀማችሁ ምንድነው ያለው አድቫንቴጅ ስንል ፈርስት አድቫንቴጅስ ሪዲዩስ ሰልፍ ዌይት ነው። ሰልፍ ዌይት ሪዲዩስ ያደርጋል። ለምን መሀል ወተን ብዙ አርማታ ሚኒማይዝ ስለምናደርግ ያን አርማታ አንስተን በሌላ በባሎን ሆል ውስጡ ባዶ በሆነ ኤሌመንት ስለምንሞላው ስንሸከመው ሰልፍ ዌይቱ ሚኒማይዝ ሆነ ነው። ወይንም ሙሉ አርማታ መያዝ እና በባሎን የተሞላ አርማታ መያዝ እጃችን ላይ ሜዥር ብናደርገው ሰልፍ ዌይት በጣም ይቀንሳል። ፎር ዛት ማተር ለስትራክቸሮች ይመከራል። ፋውንዴሽን ላይም ሎድ አያበዛም። ይሄ አንዱ ነው። ኤንድ ፕራይስ ሚኒማይዝ ያደርጋል። ኮስት ኤፊሺየንሲ አለ። ፕራይስ ሚኒማይዝ ማለት ሪሊ ለአርማታ የምናወጣውን የብር መጠን በ25% በ30% ሚኒማይዝ ያደርግልናል። እሱ አንድ አድቫንቴጅ ነው። ሌላው አርማታን ስለሆነ እያነሳን ያለ ነው። እንግዲህ አርማታ በባህሪው ምን አይነት ሬዚስታንስ አለው? ብሪትል ነው። ሶ ዛት ራቅ የማረቅ ፕሮባቢሊቲ ያለው ዘን እነዚህን ኤሌመንቶች ስንወስድ ደግሞ ይሄ ራቅ የማረቅ የመሰንጠቅ የምንለው ፕሮባቢሊቲ ይቀንሳል። እሱ አንድ አድቫንቴጅ ነው። ሌላው በምንሰራበት ስራ ላይ ኮንስትራክሽን ላይ ፈጣን ነው። እነዚህ የባሎን ታይፖች ፕሪአስድ ነው እመጡ በተለይ ፕሌስ ታረቃቸዋለህ ኢሚዲየትሊ ሜሽ ማድረግ ብቻ ነውና ፈጣን የምንለው የአሰራር ሂደት ነው።
በተለይ ለመኖሪያ ፓርኪንግ ኤሪያ ለሆኑት ስቶሪ ቢኖራቸው ላይት ዌትድ ለሆኑ ህንፃዎች መሆን ይችላል። ማለት ፍሎር ሃይት ስላላቸው ለህንፃዎች አይሆንም የምንለው አይነት አይደለም፣ መሆን የሚችል ነው ማለት ነው። ሶ ይህን በስነ ስርዓት መያዝ ያለብን ነጥብ ነው። መሆን ይችላል ማለት ነው። እንደ አይሆንም ብሎ ራስን ኒውትራላይዝ ማድረግ which is wrong ስለሆነ ማለት ነው። ሶ ፖይንቱን የምንይዘው እዚህ ጋር ሴንትራል ዞናችን በፕላስቲክ ቮይድ መሙላት ማለት ስትራክቸራችንን ኢምፓክት ማድረግ ማለት አይደለም። ለምን ከሞላ ነው በኋላ ዩሲ ኮንክሪት ወይንም አርማታ የነበረውን ቦታ በባሎን ስንሞላው ስትራክቸሩን ኢምፓክት እያደረግን አይደለም። ተመልሰን ደግሞ ያንን ስትራክቸር በምን እንሞላለን? ስቲፍነስ እንዲኖረው ባለ 8 ብረቶችን በላይም በታችም እያድርገን አንደኛ፣ ሁለተኛ ስላብ ታይፓችን ቱ ዌይ ስላብ which is ሎድን በሁለቱም አቅጣጫ ትራንስፈር እንዲያደርገን ሁለተኛ፣ ሶስተኛ ሬንፎርስመንት ባሮችን ተጠቅመን እላይም እታችም አርማታ 5 ሳንቲሜትር ስለምንሞላ ስትሬን እሱን ያን ያህል በሚባል ደረጃ አንመታውም። which is well strengthen ነው so that solid slab የሚሰራውን ስራ መስራት የሚችል ነው። በት ይሄ void slab አፕላይ የሚያደርገው to the point ኒውትራል የሆነው ኤሪያ ላይ ብቻ ነው። እዚህ ኒር ቱ ዘ ቢም ብትሄዱ አይሰራም። ኤሎበር ስራያችሁን አስጠብቃችሁ ወደ ሴንተር ተሄዶ ብቻ የሚሰራ መሆኑን ማሰብ አለብን። በተለይ ሞር ስቶሪ ላለው ቢልዲንግ ኤንድ አፓርታማ ቢሆን ያ ቢልዲንግ which is solid slab አንቫሊድ ነው የሚሆነው። ለአፓርታማውኛ በሳይንስ ሪብድ ስላብ አይደል እንደምንጠቀመው፣ ይሄ ደግሞ ሪብድ ስላብ የተሻለ ላይት ዌትድ የሆነ ስላብ ነውና ምን ለማለት ፈልገን ነው ኢን ጀነራል እዚህ ላይ የስላቡን ሞር እንትን ማሳየት ሳይሆን ስላቦች ሲሰሩ ብዙ አርማታ ስለጠፈጠፍን ያበረታ ነው ያጠነከር ነው ሎድን ሬዚስት እንዳደረገ የረዳ ነው እንዳይመስለን ነው እኔ ማሳየት የፈለኩት። የስላብ አይነቶች አሉ ማለት የፈለኩት አሁን ይሄ ስላብ በተለይ እንጂ ፕላስቲክ ቤት ለሚሰራ ሰው ለምንድን ነው ያን ሁሉ አርማታ? እኔ አዝናለሁ እንደ ኢትዮጵያ እንጂ ፕላስቲክ ቤት ሲሰራ ባለ 12 ብረት ሜሽ ይደረደራል። የማይሆን መሆን የሌለበት ማለት ነው። ለምንድን ነው ያን ያህል የምንደረድረው? ያን ያህል የምንደረድር 20 ሳንቲም ስላብ ትነስረን 20 ሳንቲም የምንጠፈጥፍ እንደው ሂሳባችን ለምን ሚኒማይዝ አናደርግም? ለምንድን ነው which's ምን ያህል ነው ነሰሰቲው ስንል ምንም ያህል ነው ነሰሰቲው እንደዛ መጠፍጠፉ በቃ ስትሬን እሱን ዴቨሎፕ የምናደርገው ሆለና ቢም ላይ ነው የምንጫወተው። ስላብ ላይ ስንመጣ ሎድ ትራንስፈር እንደር ፕሮፐርሊ ዳይሜንሽን እንደሆነ አሁን ብዙ ሲኛም ሾጣጣ ቤት እንሰራለን ዋን ዌይ ቤት እንደዛም ሳይሆን ፕሮፐርሊ ፕሮፖርሽናል የጠበቀ ቤት አድርገን እዛ በኋላ ሴንተር ላይ ኒውትራል ኤሪያው ላይ ሶሊድ ሆነም ቲክነሱን 12 13 15 ዛትስ ኢናፍ if not ደግሞ እንደዚህ አይነት አዳዲስ ነገሮችን መሞከር ቢያንስ አንዱን ፍሎር ታችኛውን ፍሎር እሺ ሎድ ይበዛ በተለይ ላይኛውም ተደምሮ የሚጣርትን ሶሊድ ብናረቀው ላይኛውን ደግሞ ቮይድ ማድረግ እንችላለን። እንደዛ የሆነ ወጫችን እየቀነስን ጥራት ያለው ውስጥ መኖር ስለሚቻል ነው። አንዳንድ ስለጠኑ ቦታዎች እናየዋለን ወደፊት የእንጨት ስላብም ተጠቅመው ውስጡ ባዶ በላይ በታች ብቻ እንጨት አድርገው የሚሰሩም ስላሉ እንደዛ አድርገን የተሻለ ነገር ዊዝ ሚኒመም ውስጥ መጠቀምና መስራት የምንችል መሆናችን ማየት አለብን ነው። አሁን ቮይድ ስላብ ወይንም ሆሎ ስላብ የምንላቸው አንደኛ የመጀመሪያው እንትናቸው ዌይታቸው በጣም ያነሰ ነው። ስፓን ካፓሲቲያቸውንም ሎን ማድረግ እንችላለን። ምክንያቱም ባያዣል ናቸው በሁለቱም ሳይድ ሎድ ትራንስፈር የሚያደርጉ ቢረዝሙ ምንም ችግር የለም። ኮስታቸው ስናይ ዚያር ቺፐር ዛላርጅ ስፓን ናቸው። ምንም ኦፕሽን የሌለው ቺፕ ናቸው። እሱን አድቫንቴጅ መውሰድ ስፒዳቸው ስናይ በጣም ፈጣን ናቸው። ለምን ባሎኑ ፕሪአሲድ ነው አመጣ ኢሚዲየትሊ መደርደር ብቻ ነው የሚጠበቅብን። እሱ አንድ ነው። ሁለተኛው ስትራክቸራል ካፓሲቲያቸው ሪሊ ሃይ ነው። በቃ ምንድነው አሁን እዚህ ላይ ነው ስላብ ሳሟት ሊያንስ ይችላል በት which is proportionally safe የሆነ ስትራክቸራል ካፓሲቲ ያላቸው። ለምን ስቲፍነስ ማቴሪያል እንጠቀማለን። ለዛ ነው ሪሊ የምንሰራው ህንጻ ሃይ ሎድድ አልሆነ እንደዚህ አይነት ነገሮች መጠቀም እንችላለን። ሃይ ሎድድ አልሆነ ሃይ ሎድድ የሚሆኑ ህንጻዎች አሉ። ሁሌ ጂም ሁሌ መዝለያ ነው ክለቦች ሁሌ ለነዚያው ሪከመንድ አላደረግም። ግን ከነዚህ ውጭ ለአፓርትመንት ሁሉ ለሆነ ኤሪያ ኦፊስ ጸጥ ለሚል ቦታ ኤንድ ሎዱ ያን ያህል ዲስተርብ የሚያደርግ ለማይኖርበት ቦታ ይሄን ብንጠቀም በጣም አዋጭ ነው ብዬ አስባለሁ ነውና ሞር ሃይ ራይዝም ቢሆን ሎን ስፓንም ቢሆን ዋናው ሰርቪሳችን ሴፍ ሆነ ይሄንን ስላብ ብንጠቀመው የሶሊድን ስላብ ያህል
ፐርፐዝ ይሰጠናል። በጣም ሂሳብ ቀንሶ በጣም ፍጥነት ጨምሮ ለዛ የሚወጡ ሂሳቦች ለሌላ ነገር ውለው ሞር አድቫንቴጅ ሆኖ መስራት መጠቀም የምንችልበት የስላብ አይነት ስለሆነ ይህንን ስላብ ችላ ባንለው ማለት እንደሌለ ከሶሊድ ስላብ ውጭ አማራጭ እንደሌለ ስለምናስብ አማራጭ አለ። ሞር ኢን ዲቴል አናሊሲሱን ማየት አለብን። ደግሞ ጻፉልኝ እናየዋለን። ኤኒዌይስ ምህንድስናው ላይ ስትራክቸሮችን ስንሰራ ሞር ሴንሴቲቭ መሆን ስማርት ዋይዝ መሆን ፕሮፐርቲ ሴቭ ማድረግ ኤፊሽንሲን ዴቨሎፕ ማድረግ ኦንሊ ኦብጀክቲቭ ኦፍ ቢን ኢንጂነር ኢዝ ሶሉሽኖችን ሬት ስናደርግ ዊዝ ኮስት ሚኒማይዜሽን እና ዱራቢሊቲን ሴፍ አድርገን ይህን ሁለቱም ባላንስ ያደረጉ ሌላው አማራጮች አሉ። አለመፍራትን አዲስ ነገር ለማየት ለመሞከር አለመፍራትን ቢሄቪየር ብናደርገው ደስ ይለኛል። ስፔሻሊ እንደዚህ አይነት ቦታዎች ስላብ ሎድ ትራንስፈር ነው የሚያደርገው። ሌላ ኦፕሽን ብንፈጥር እንዴት ነው ትራንስፈር የሚሆነው እያል ብናይ ይሄ ቮይድ ስላብ ምስሎቹ ላይ እንደምታዩት ፕላስቲክ ነው፣ ቮይድ ነው፣ ሊስት ሆስት ነው። በት ዘ ሴም ፋንክሽን ኦፍ ሶሊድ ስላብ ይሰራል። ሰው በተወደደ አርማታ በተወደደ ሲሚንቶ በተለይ ለአፓርትመንት ለመኖሪያ ቤት ስንሰራ ሰው ጂ+0 እንኳን እየሰራ ግራውንዱን ይጠፈጥፈዋል በአርማታ እና ይህን ያህል ወጪ አያስፈልግም። እንደዚህ አይነት ቴክኒካሊ ስቲፍ የሆኑ ዌል ስትሬንዝ ያላቸው የስላብ አይነቶች አሉ። በሚመጣው ደግሞ ሌላ ስላብ እናያለን። እስከዛ አብረን እንሆን። ቴንክ ዩ ቬሪ ማች